ሄሎ የት ነሽ? ፈልገኸኝ ነው? ስራ ቦታ ነኝ። ምን ነው? ስራ ቦታ መጥቼማ የለሽም አሉኝ እኮ። ሱፐርማርኬት እኮ ቃል ገዛ ወጥቼ ነው። 10 ደቂቃ መጣሁ። ምንድነው? ይዙ እኮ ስራ ቦታ መጥቻለሁ ያለኝ ነው። ወይኔ ጉዴ ዛሬ ተዋረድኩ። ተረጋጊ እባክሽ። እንደውም መደናበርሽ ነው የሚያጠራጥረው። ቻው በቃ እደውልልሃለሁ። ቆንጆ ሱፐርማርኬት ነው የምትገዢው። እንዴት ቻልሽበት ግን የተፋሽውን መልሶ መዋጥ? አይደለም እኮ ቆይ ላስረዳ። ምንም አላረኩም፣ ምንም አልተፈጠረም ልትይኝ ብቻ ባልሆነ። እውነት ምንም አልተፈጠረም። የሌባ አይነ ደረቅ ጅል ነው እንደሚመስልሽ? ስንት ጊዜ ስትመላለሽ አይችሽ ነበር እኮ። ከዛሬ ነገ ታያለሽ ብዬ ነበር ዝም ያልኩሽ። ስትከታተለኝ ነበር ማለት ነው? በደንብ ነዋ። ፍቅርሽ ሲቀዘቅዝ እኔን ማቀፍና መሳም ሲከብድሽና ሲቀፍሽ እያየው እንዴት አልከታተልሽም? ፈልጌው እኮ አይደለም። ያልጨረሽው ነገር ከነበር እኮ ጨርሶ መለያየት ነው እንጂ ፍቅር እኮ የእልፍኝ አዳራሽ አይደለም። እዚህም እዛም የምትዩ። ይቅርታ። እኔ በቅቶኛል። መታመን የምርጫ ጉዳይ ነው። አንቺ ደግሞ ምርጫሽ መርጠሽ። አንድ እድል ብቻ ስጠኝ። እድልና ምርጫ ሲያልፍ ነው የሚቆጩ። እና ደግሞ ልትጨማለቅብህ መጣች። ካሌብ ደግመን እንደዚህ እንዳትል። የኔ ፍቅር ውሃ ግዛልኝ። እሺ የኔ ፍቅር። ኤፍራታ እስኪ ማስቲካ እስኪ። ወይ አንተ ደግሞ ከሰው ራስ አትወርድም እንዴ? አምጣው። የሰው ቀይ ነካል። አንስቼልሽ እኮ ነው። ደግሞ አይቼዋለሁ። ምኑን ያየኸው? ፖስት ፊልምን ይሰራልሻል። ፋራ ጓደኛ ፍቅረኛ አይደለ እንዴ? የኛ ራዳ የወንዶችን ዓለም የምታውቂ አልመሰለኝም። ማለት ባክሽ አታስመስይ። እሱን ለአንቨርሰሪያችን ካልሆነ አልሰጠም እያልሽ አንቺ። በእናትህ አትንገረው። እኔ ላንተ የፈለግከውን ነገር አደርግልሃለሁ። ቆንጆ በኋላ 10 ሰዓት እኔ ቤት አጭር ቀሚስ ቢሆን ይመረጣል። እሺ ጆይ ቻው። ቻው ካላ። ማን ነው? እኔ ነኝ። ግቢ ግቢ። ቀሚሱ አምሮብሻል የኔ ፍቅር። እኔ አላቅም እንደነገረው። ብሽቅሽ ድራፍት እንጠጣ። ስሙ፣ የፈለጋችሁትን ዘዙ። ሂሳብ በኔ ነው። እሺ ሁሌ እንደሚከፍል እኮ እናውቃለን። አሁን እንደሚከፍል እያስታወሰ መሆኑ ነው። የሆነ ከኛ የፈለገው ነገር ሳይኖር አይቀርም እንጂ ዝም ብሎማ እንደዚህ አያደርግም። ምን ሊፈልግ ይችላል? እሱን ራሱን እናፋጧልና። ሰው ምንም ነገር ሳይፈልግ ምንም አያደርግም። ምን አዘዛችሁ? ከማዘዛችን በፊት ከኛ ምን ፈልገህ እንደዚህ እንደምታደርግልን ማወቅ እንፈልጋለን። ማለት እንዳልገባው አትሁን። ያለምንም ጥቅም ይሄን ሁላ ነገር እንዴት ታደርግልናል? ወይስ በማድረጉስ የበላይነትን እያሳየ በታችነታችን እየነገርከን ነው? እንደዛ አስበህ ከሆነ ተሳስተሃል። አንተ የዘነበው ለኛም ያካፋል። አንድ ቀን እኛም ቀን ይመጣል። እኔ እንደዛ አላሰብኩም። ብዙ ችግር አብረን አሳልፈናል። ዛሬ እኔ ተሽዬ ባረግላችሁ ምን ችግር አለው? ሰው እኮ ሐውልት አይደለም፣ ባለበት አይቀርም። እናንተ ከፍ ስትሉ እኔ ዝቅ ልል እችላለሁ። ያኔ እንድታረጉልኝ የምፈልገውን ዛሬ ባረግላችሁ ምንድነው ችግሩ? አቦኛ ምንም እንድታረግልን አንፈልግም። መርዳት ከፈለክ የተቸገሩ ወገኖች አሉ። አንዴ እነሱን አረዳ። የበታችነታችንን ከምታስታውሰን ባታረግልን ይችላል። እሺ ማረግ የስተት እንደሆነ አላቅም ነበር። ከፍ ማለት ስችል ዝቅ ማለት የስተት እንደነበረ ስለነገራችሁኝ አመሰግናለሁ። ለቅናታችሁ ምክንያት አትፈልጉ። ሌላው ፈጣሪ ልቦናችሁን ቀና ያርግላችሁ። ቆይ መጣ በቃ በኋላ ደውልልሻለሁ። ዛሬማ እጫወትበታለሁ። ሰላም ይዙ፣ እንዴት ዋልክ? ሰሞኑን መሀላችን ጥሩ ስሜት እንደሌለ እየተሰማኝ ነው። እኔ ብቻዬን ሆኜ ራሴን ማዳመጥ ስለፈለኩኝ ለተወሰነ ጊዜ እናቴ ጋር ሄጃለሁ። እንዳትደውልልኝ፣ እንዳትጽፍልኝ፣ እንዳትፈልገኝ ራሴ አስቤ ስጨርስ እመለሳለሁ። እሺ? ሄሎ የኔ ፍቅር፣ ስሚማ ዛሬ መቼም እኔ ጋር ነሽ አይደል? ሚስቴ እሷማ እንክብካቤ ሳበዛባት ጠግባ ቤተሰቦቼ ጋር ነኝ ብላ ሄደች። አረ እንደውም ባትመለስ ለኔ ጥሩ ነው። በቃ ቆንጆ ቦታ ራት ሪዘርቭ አደርጋለሁ። ራታችንን በልተን 1-2 ብለን ወደ ቤት እንመጣለን። ምን ዛሬ ብቻ? ሰሞኑን እኔ ጋር ነሽ። ሻንጣሽን አዘጋጅ። ወይኔ ምረት፣ ዛሬማ ጉዱን አይለታለሁ። አሁን እመጣለሁ። ሻንጣሽን ይዘን መተን እዚህ ቀይረሽ ነው የምትወጪው። መጣው በቃ ምን አባቱን የጻፈው? አንቺ ጅል፣ በአንቺ ቤት ፕራንክ አርገሽ ሞተሻል። ደና ቦታ እንኳን አትደበቂም። ከፍሪጅ ጀርባ እንደነበር ሻይቼሻለሁ። ለማንኛውም ለዛሬ አልተሳካልሽ። ባይሆን ራት ሪዘርቭ ስላረኩኝ ያቺ መወዳትን ቀሚስ አርገሽ ጠብቂኝ። እሺ? እወድሻለሁ።